ሰምቴ ሚዲያ የመናኝ ጉዞ ክፍል 2። ክርስቲያን ባለማወቅ መታለሉ ከእምነት ወደ ምግባር ሲዘነብል። ክርስቲያን ብቻውን ሲሄድ አንድ ሰው በሜዳ አቋርጦ ወደ እርሱ ሲመጣ ከሩቅ አየ። እንደ አጋጣሚም የራሳቸውን መንገድ ሲያቋርጡ ተገናኙ። የሰውየውም ስም አቶ የዓለማወቅ የተባለ ሲሆን የሚቀመጥበትም ከተማ ክርስቲያን ከተወለደበት ከተማ አጠገብ ነበር። ከተማውም በጣም ትልቅ ነበረና ስሙም ሥጋዊ ጥበብ ተባለ። ይህም የዓለማዋቂ ስለ ክርስቲያን ጥቂት ወሬ ሰምቶ ነበርና ክርስቲያንን ከጥፋት ከተማው ለቆ በመሄዱ እርሱ ይኖርበት የነበረውን ከተማ ውስጥ ብቻውን ሳይሆን በሌሎች ከተማዎች ውስጥም በሰፊው ተወርቶ ስለነበረ አቶ የዓለማዋቂ ክርስቲያንን በድካም እርምጃው ስቃይ ሲመለከተው እርሱ መሆኑን አይቶ ያ ሰው ይሆንን በማለት እንዲህ ሲል ከክርስቲያን ጋር ንግግሩን ጀመረ። የዓለማዋቂ ምነው ወዳጄ፣ ይህ ከባድ ሸክም ተሸክመ ወዴት ለመሄድ ታስባለህ? ክርስቲያን ከባድ ሸክም ከጀርባዬ ነው። እኔ የሚሄደው ከፊቴ ወዳለች ወዲያች በር ነው። እዚያ ስደርስ ከሸክሜ እንደሚያሳርፉኝ ቦታ የሚወስደኝን መንገድ አገኛለሁ። ይህም ደግሞ ተነግሮኛልና። የዓለማዋቂ ሚስትና ልጆች አሉን? ክርስቲያን አዎ፣ ዳሩ ግን ይህ ሸክም እጅግ ስለከበደኝ በሚስቴና በልጆቼ የቀድሞውንም ያህል ደስ ልሰኝባቸው አልቻልኩም። ጭራሹንም ሚስትና ልጆች እንደነበሩኝም አሁኑ አይታዩኝም። የዓለማዋቂ ምክር ብሰጥ ትቀበለኛለህን? ክርስቲያን መልካም ምክርን ለመስማት ጓግቻለሁና ምክርን መልካም ከሆነ እቀበለዋለሁ። የዓለማዋቂ እንግዲያውስ ልምከር፣ በፍጥነት ከሸክም ትገላገላለህ። እንዲህ ካደረክ ለእረፍትም ፋታ አታገኝም። እግዚአብሔር የሚሰጥ በረከቱን በጎነትም ጥቅምም ልትቀበል አትችልም። ክርስቲያን እኔ የምፈልገው ከዚህ ከባድ ሸክም እንድገላገል ነው። ዳሩ ግን ራሴ ሸክሜን ላወርድ አልችልም። ከአገሬም ውስጥ ቢሆንም ከትከሻዬ ይህንን ሸክም ሊያወርድልኝ የሚችል አንድ ሰው አላገኘውም። በዚህ በኩል መሄዴ ከሸክሜ እንድገላገል ነው። የዓለማዋቂ ከሸክም እንድትገላገል በዚህ መንገድ ሂድ ብሎ የመከረ ማን ነውን? ክርስቲያን የመከረኝ አንድ ሰው፣ እሱም ወንጌላዊ ይባላል። ለእኔ እንደታየኝ ታላቅ ክብር ያለው ሰው ይመስለኛል። የዓለማዋቂ እንዲህ ብሎ የመከረ ሰው እርጉም ይሁን። ከዚህ መንገድ የባሰ አደገኛ አድካሚም መንገድ ሌላ መንገድ የለም። የሰውየውን ምክር ተከተልና አለማዋሸትንም ታገኘዋለህ። እንደውም ከዚህ ቀደም አንዳች ነገር አግኝተዋል። ተስፋ የሚያሳጣ ረግረግ ጭቃ በአንተ ላይ ይታያል። አንተ የመጣህበት መንገድ ተከትለው የሚሄዱ ሰዎች ብዙ ሐዘን ይደርስባቸዋል። ያ ረግረግ እነዚያን ሐዘኖችን የመጀመሪያ ነው። በእድሜ ካንተ በልጣለሁና ስማኝ። አሁን የምትሄድበት መንገድ ድካም፣ ስቃይ፣ ረሃብ፣ አደጋ፣ ራቁትነት፣ ሰይፍ፣ አንበሳ፣ ዘንዶ፣ ጨለማም፣ ባጭሩ ሞትና ሞት የሆነበት ሁሉ አያጣህም። ይህ በብዙ ምክር የጸና ነው። ስለዚህ በእውነት እርግጥ ነው የአንዱ እንግዳ ሰው ምክር ሰምቶ ሰው እንደምን ባለመጠንቀቅ ሰውነቱን ይጥላል። ክርስቲያን ጌታዬ፣ አሁን ከቆጠሩልኝ ነገሮች ሁሉ ይልቅ ይህ ከባድ ሸክም በላይ ያለው ሸክም እጅግ ያስፈራኛል። ከሸክሜ እንድገላገል እንጂ በመንገዴ ላይ ምንም ነገር ቢያጋጥመኝ ግድ የለኝም።
ያለማወቂ ለመሆኑ ይህ ሸክም እንደምን ደረሰብህ? ክርስቲያን በእጄ ላይ ካለው መጽሐፍ ባነበብኩ ጊዜ ይህ ከባድ ሸክም ተሰማኝ። ያለማወቂ እኔም እኮ መስሎኝ ነበር። ሌሎች ደካሞች ሰዎች ከአቅማቸው በላይ በሆነ ነገር ሲገቡ የሚያደርስባቸው የራስ መዞር ባንተ ላይ ደርሶባል። ይህ የራስ መዞር የወንድምነት ሐሞትን ከማፍሰሱም በላይ አጥፊ በመሆኑ ድፍረት ያጣደፋቸዋል። ይኸውም ነፍስን እንደመጨበጥ ነው። እኔም እንደማየው ይህ የራስ መዞር ልብህን ነስቶሃል። ክርስቲያን እኔ ላገኘው የምፈልገውን አውቃለሁ። እርሱም ከዚህ ከከበደኝ ሸክም እረፍት ነው። ያለማወቂ እኔም ለመስማት ትዕግስት ቢኖር የምትፈልገውን ነገር ያለ አደጋ እንድታገኝ እኔ ልመራህ እችላለሁ። አንተ ግን በዚህ ብዙ አደጋ ባለበት መንገድ እረፍትን በመፈለግ ለምን ይሆንነ? ፈውሱስ ቅርብ ነው። ከዚህ በላይ አደጋ ከማግኘት ፈንታ ደህንነት መኖርን ወዳጅና ደስታህን እንደምታገኝ ጨምሬ እነግርሃለሁ። ክርስቲያን ጌታዬ እባክህ ይህንን ምስጢር ይግለጡልኝ። ያለማወቂ ከዚያ ማዶ አንዲት ጠባየ ጥሩ የምትባል መንደር አለች። በመንደሪቱም ውስጥ የሚኖሩ አቶ ወገኘው የተባለ አንድ ሰው አለ። ይህ ሰው ብልህ ነው፣ ስሙም በጣም የተመሰገነ ነው። እንዳንተ ያሉትን ሸክማቸው የተጫናቸውን ሰዎች ሸክማቸውን ከትከሻቸው እንዲጥሉ ይረዳቸዋል። እኔም እንደማውቀው ይህ ሰው በዚህ መንገድ ብዙ ጥቅም ሰርቷል። ከሸክማቸውም የተነሳ ጥቂት ራሳቸውን የዞረባቸው ሰዎች ለመፈወስ ደግሞም ችሎታ አለው። ወደ እርሱ ብትሄድ በፍጥነት እርዳታ ታገኛለህ። የቤቱን ርቀት ከዚህ አንድ ሩብ ሰዓት ይወስድባል። ይኸውም ሕገኛው የሚባል ሽማግሌ በቤቱ ባይኖርም የእርሱን ያህል ሊያገለግል የሚችለው ልጁን ታገኘዋለህ። ልጁም ልዝብ ይባላል። ከዚህ ከሸክም ልታርፍ ትችላለህ። ወደ ቀድሞ መኖሪያ ለመመለስ ባትፈልግም ይሄው እንዲያው እሱ ይረዳሃል። ሚስትና ልጆችንም መመልከት ልታስመጣቸው ትችላለህ። ከዚህ መንገድ ውስጥ ካሉት ባዶ ቤቶች አንዱ ተስማሚ ከሆነ ዋጋ ተከራይተ ለመኖር ትችላለህ። ዋጋውም ርካሽ ሆኖ አይነቱ መልካም የሆነ ምግብ አለ። ከሁሉም ይልቅ ኑሮ ደስተኛ የሚያደርገው ይህ ነው። ታማኞች ከሆኑ ጎረቤቶች ጋር መልካም ይዘ በምቾት ትኖራለህ። ክርስቲያን ምን እንደሚያደርግ ስለጨነቀው ለጥቂት ጊዜ ዝም አለ። በመጨረሻም ግን እንዲህ ሲል አሰበ። ይሄ ሰው ያለውን እውነት ከሆነ ምክሩም ከመቀበል በቀር ሌላ የተሻለ ነገር ምንም የለም። ይህንን ማድረግ አለብኝ አለና ከአቶ አለማወቂ ጋር እንዲህ ሲል ንግግሩን ቀጠለ። ወዲያ ታማኝ ወደ ሆነው ቤት የሚወስደውን መንገድ የትኛው ነው? ያ ከፍ ያለ ተራራ ይታያል? ክርስቲያን አዎ ደህና አድርጌ አየዋለሁ። ያለማወቂ ከዚያ ተራራ አጠገብ የመጀመሪያውን የምታገኘውን ቤት የአቶ ወገኘው ቤት ነው። ይህንም ከተነጋገሩ በኋላ ክርስቲያን ወጥቶ ረዲትን ለመፈለግ ወደ አቶ ወገኘው ቤት ሄደ። ነገር ግን ወደ ተራራው ሲጠጋ ተራራው እጅግ ረጅም ሆኖ ታየው። የተራራውን ጎን በመንገዱ ላይ በጣም የተንጠለጠለ መሰለው። ተራራውም በራሱ ላይ እንደሚወድቅ ፈርቶ መንገዱን ሊቀጥል አልደፈረም። በዚህ ምክንያት ቆሞ ምን እንደሚያደርግ ሲያስብ ሸክሙ ከዚህ ቀደም ይልቅ አሁን ከበደው። ከተራራውም ውስጥ የእሳት ብልጭታ ይወጣል። ክርስቲያንም እንዳይቃጠል ፈራ። ከፍርሃቱም የተነሳ ያለውንና ይንቀጠቀጥም ጀመር። ያለማወቂ የሰጠው ምክር በመከተሉ አዘነ። በዚህ ጊዜ ክርስቲያን ወንጌላዊ ወደ እርሱ ሲመጣ አየ። በዚህም ጊዜ አፍሮ ፊቱንም ደም መሰለ። ወንጌላዊውም ክርስቲያንን እየቀረበ መጣ። ወደ ክርስቲያንም ተጠግቶ ቁጡ በሆነና በሚያስፈራ አስተያየት ተመለከተው። የሚቀጥለውንም ወቀሳ ክርስቲያን ጋር ጀመረ።
ወንጌላዊም ክርስቲያን ሆይ ከዚህ ምን ታደርጋለህ? ክርስቲያንም ለዚህ ጥያቄ መልስ ስላጣ ምንም ሳይናገር ዝም ብሎ ቆመ። ወንጌላዊም ቀጥሎ እንዲህ ሲል ጠየቀው፣ ከጥፋት ከተማው ቅጥር ውጭ ስታለቅስ ያገኘው ሰው አንተ አይደለህምን? ክርስቲያንም አዎ ጌታዬ፣ ያ ሰው እኔ ነኝ። ወንጌላዊው ወደ ትንሿ በር የሚወስደው መንገድ አላመለከትኩምን? አዎ ጌታዬ። ታዲያ ከመቼው መንገድ ለቀህ እነሆ ከሌላ መንገድ ተገኘ? ተስፋ የሚያሳጣ ረግረግ ከተሻገርኩ በኋላ አንድ ሰው አገኘው። እርሱም እንዲህ ሲል መከረኝ፣ ወደፊት ባለው መንገድ ሸክም እንዲቀልል ሰው ታገኛለህ። እኔም ምክሩን ሰማው። እንዴት ያለ ሰው ነበር ያ ሰው? አንድ ጨዋ የሚመስል ሰው ነበር። ብዙ ካነጋገረኝ በኋላ ምክሩን እንድቀበል አደረገኝ። ምክሩንም ተቀብዬ ከዚህ መጣው። ዳሩ ግን ይህ ተራራ በመንገዱ ላይ እንዴት እንደተንጠለጠለ ባየው ጊዜ ከራሴ በላይ እንደሚወድቅ ፈራው። በድንጋጤም ቀጥ ብዬ ቆምኩኝ። ወንጌላዊውም ያ ሰው ምን አለ? ክርስቲያንም ወዴት እንደምትሄድ ታውቃለህ ብሎ ጠየቀኝ። እኔም ነገርኩት። ወንጌላዊም ከዚያስ በኋላ ምን አለ? ክርስቲያን ሚስትና ልጆች አሉ ወይ ብሎ ጠየቀኝ። አሉኝ፣ ነገር ግን በጀርባዬ ላይ ባለው ሸክም በጣም ከብዶኛል። እንደ ቀድሞም በእርሱ ልደሰትባቸው አልቻልኩም ብዬ ነገርኩት። ወንጌላዊው ከዚያስ ምን አለ? በፍጥነት ከሸክም እንድትገላገል ብሎ መከረኝ። እኔም እረፍት በመፈለጌ ነገርኩት። እንዲህም አልኩት፣ እኔ የምሄዳት ከዚች ማዶ ወዳለች በር ነው። ከዚያም ስደርስ እረፍት ወደማገኝበት ቦታ እንዴት እንደሚሄድ ሌላ ምክር ይሰጠኝ ጀመር። ሰውየው እርሶ ካመለከቱት መንገድ የተሻለ ያጠረ ያን ያህል ችግር የሌለበት ሌላ መንገድ አሳይሃለሁ አለኝና እንዲህም ሲል ነገረኝ። እኔም የማያይ መንገድ ከሆነ አንድ ሰው ቤት ይመራሃል። ያም ሰው ይህንን ሸክም ለመጣል ችሎታ አለው። እኔም ምናልባት ከሸክሜ ቶሎ ባርፍ ብዬ አመንኩት። ከፊተኛው መንገድ ወጣሁና ወደዚህ ገባው። ነገር ግን ወደዚህ ስፍራ መጥቼ የነገሮችን ሁኔታ ብመለከት አደጋ እንደሚደርስብኝ ፈራው። ቀጥ ብዬም ቆምኩኝ። አሁን ግን ምን እንደማደርግ አላውቅም። ወንጌላዊውም የእግዚአብሔርን ቃል እስካነብ ድረስ ትንሽ ቆየኝ። ክርስቲያን የተንቀጠቀጠ ይጠብቀው ነበር። ወንጌላዊውም አለ፣ ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይም ከመጣ ፈቀቅ የምትሉ እኛስ እንዴት እናመልጣለን? ደግሞም እንዲህ አለ፣ ጻድቅ በሃይማኖት ይድናል። ማንም ሰው ግን ወደ ኋላ ቢያፈገፍግ ነፍስ አትወደውም። እንዲህ ሲል ቃላቶቹን ተረጎመ። ወደ መከራም የምትሮጡ ሰዎች አንተ ነህን? የልዑልንም ምክር መጣል ጀምረሃልና ከሰውም መንገድም እግርን መልሰሃልና፣ ስለዚህ ወደ ዘላለም ጥፋት ለመድረስ ጥቂት ቀረ። ክርስቲያንም እንደሞተ ሆኖ ከወንጌላዊ ስር ወደቀ። እንዲህ ሲል ጮኸ፣ ወየውልኝ ወየውልኝ! ይህንንም ባየ ጊዜ ወንጌላዊ ቀኝ እጁን ያዘው፣ እንዲህም አለው፣ ለሰው ኃጢአት ሁሉ ስድብም ይሰረይለታል። ያላመንህ አትሁን፣ ያመንሁን እንጂ። የዚህን ጊዜ ክርስቲያን ጥቂት ተጸጸተና እንደ ቀድሞ የተንቀጠቀጠ ተነስቶ በወንጌላዊ ፊት ቆመ። ወንጌላዊም እንዲህ ሲል ንግግሩን ቀጠለ፣ የምነግርህ ነገር ከልብ ተጠንቅቀ ስማ። ያሳሳተ ሰው ማን እንደሆነ ደግሞም ወዴት ወደ ማን እንደላከም አሁን እነግርሃለሁ። ከልብ ተጠንቅቀ ስማኝ። ያሳተ ሰው ማን እንደሆነ ደግሞም ወዴት ወደ ማን እንደላከም እነግርሃለሁ። ያገኘው ሰው ያለማወቅ ይባላል፣ ተስማሚም ስም ተሰጥቶታል። እንዴት ቢባል አስቀድሞ የዚህ ዓለምን ጥበብ ብቻ ያውቃል።
ጠባየ ጥሩ የምትባል ከተማም ለመሳለም ይሄዳል። ደግሞም በዚህ ዓለም ጥበብ ስለ ክርስቶስ መስቀል ከመሰደድ ስለሚያድን ነው። ይህ ጥበብን ይወዳል። ዓለማዊ ስለሆነ እውነተኛ ቅን የሆነውን የኔን መንገድ ለማጣመም ይፈልጋል። ከዚህ ሰው ምክርን ውስጥ እጅግ ልትጠላቸው የሚገባዎች 3 ነገሮች አሉ። እነዚህ መካከል አንደኛው ቅን ከሆነው መንገድ አንተን ማሰናከሉ፣ ሁለተኛው የመስቀሉን ትምህርት በአንተ ዘንድ የተጠላ ለማድረግ መጋደሉ፣ ሶስተኛው እግሮችን ወደ ሞት የሚወስደው መንገድ ላይ መምራቱ። መጀመሪያ ከእውነተኛ መንገድ ለማሳቱ ምክርን ልትጸየፈው ይገባል። ከዚህም በላይ አንተ እሺ ማለት ደግሞ መጸየፍ ይገባል። እንዴት ቢባል የአንተ እሺ ባይነት ስለ አለማዋቂ ምክር ብሎ እግዚአብሔር ምክርን መናቅ ነው። ጌታም ይላል በጠባቡ በር ለመግባት እንድትችሉ ተጣጣሩ። እርሷም እኔ ያመለከትኳት በር ናት። ወደ ሕይወት የሚወስደው በር ጠባብ ናት፣ የሚያገኛትም ጥቂቶች ናቸው። ይህስ ክፉ ሰው ከዚህ ከጠባይቱ በር ወደ እርሷ የምትወስደውን መንገድ አባብሎ አስወጣ። እንዲህም ከማድረጉ እስከ ጥፋት ሊያደርስ ጥቂት ቀረው። ከቀናው መንገድ አንተ ስለወጣ ተቃወመው። አንተም እርሱ ስለሰጠኸው የራስህን ስህተት ተጠየፈው። ሁለተኛው አንተ መስቀሉን እንድትንቅ መጋደሉን፣ ምክሩን ልትጠላ ይገባል። አንተ ምክር ሀብት ይልቅ ከመስቀሉ ልትሰጥ አይገባምንም? ከዚህ ሌላ ምስጋና ንጉሥ ነፍሱን የሚያድን ይጥላታል ብሎ ነግሯልና። ማንም ወደ እኔ ቢመጣ አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም ነፍሱንም ካልጠላ ደቀ መዝሙሬም ሊሆን አይገባውምን? እኔም እልሃለሁ እውነተኛ ቃል ይህን ካደረክ የዘላለም ሕይወት እንድታገኝ ብሎ ቢመክር ማንም ሰው መጥቶ መሞቻ ነው። እንደዚህ ያለ ትምህርት ልትጠላ አይገባምን? ሶስተኛውን እግሮች ወደ ሞት የሚመራውን መንገድ ላይ በመምራቱ ምክሩን ልትጠላ አይገባምን? ወደ ማን እንዳመለከተ ማሰብ አለብህ። ደግሞም ያ ሰው ሸክምን ለማውረድ ችሎታ እንደሌለው ማወቅም ይገባል። እረፍት ታገኛለህ፣ ወደ እርሱም ሂድ ተብለ የተላክበትም ሰው ስሙ ሕገኛው ነው። እርሱም የአንዲት የባሪያ ልጅ ነው። ይህችም ባሪያ ከልጇ ጋር በባርነት ትኖራለች። እርሷም በራሴ ላይ ትወድቃለህ ብሎ የፈራ በሚስጥርም የሲና ተራራ ናት። እርሷም ልጆቿን በባርነት ውስጥ ሲኖሩ ከእርሱም ዘንድ ነፃነት ለማግኘት አንተ እንደምን ተስፋ እንደሚያደርግ ይህም አቶ ወገኛው ከሸክም ነፃ ሊያወጣ አይችልም። እርሱም ከአሁን በፊት ከሸክም የገላገለው ማን ሰውም የለም። ለወደፊትም ከቶ ማንም ከሸክም ሊገላግል የሚችል ሰው መስሎ ቢታይ ሕገኛ በመስራቱ ማንም ሰው ከሸክም ሊገላግል አይችልም። ስለዚህ አቶ ያለማዋቂ የማይስማማ እንግዳ ሰው ነው። አቶ ወገኛውም አታላይ ነው። ለዘብ የተባለው ልጁም ምንም እንኳን አውቆ ፈገግ ባይ ቢሆንም አስመሳይ ነውና ምንም ሊረዳ አይችልም። ከእነዚህ ሰዎች የሰማኸው ዝብዝብ ሁሉ እኔም ካመለከትኩ መንገድ አንተም ለማስወጣትና ከድህንነት እንድትድረግ የታቀደ ዕቅድ መሆንን በስተቀር ሌላ ጥቅም የለውም። ከዚህም በኋላ ወንጌላዊም የተናገረውን ቃል ለማጽናት በታላቅ ድምፁ ወደ ሰማይ ምክሩ ጠራ። ከተማይቱም ውስጥ ታላቅ እሳት ወጡ። በተራራውም ስር የቆመው ምስኪኑ ክርስቲያን ከመደንገጡ የተነሳ ራሱን ጠጉር ቆመ። ቃላቶቹም እንዲህ ይሉ ነበር። ኦሪት በመስራት ያሉ ሁሉ ከመርገም በታች ናቸው ተጽፏልና፣ በዚህም ሕግ ውስጥ የተጻፉትን ሁሉ ያደርገው ዘንድ የማይጠብቀው እርጉም ነው። አሁንም ክርስቲያን ወደ ሞት እንደቀረበ አስቦ የመረረ ለቅሶ ያለቅስ ጀመር። ከዓለማዋቂ ጋር ከተገናኘበት ሰከንድ እንኳን ደገመ። የአዋቂ ምክር ስለሰማ
ከሺህ ጅሎች የባሰ ነኝ ሲል ራሱን ሰደበ። የዚህ ሰው ትምህርቶች የሥጋ የፈለቁ ነበሩ። ነገር ግን እውነተኛ መንገድ እስኪያስለቅቁ ድረስ ክርስቲያን ላይ ስልጣን አገኙ። ይህም ነገር ከክርስቲያን በጣም አሳፋሪ መሆኑ። ከዚህም በኋላ ክርስቲያን በልብና በቃሎቹ ወደ ወንጌላዊ ቀረበ። ክርስቲያንም ጌታዬ ሆይ አሁንሳ ምን ይመስሎታል? ተመልሼ ወደ ትንሿ በር ለመሄድ እችል ዘንድ አንዳች ተስፋ አለኝን? ስላደረኩት በደል ከዚህ ስፍራ ተከትዬ በፍርሃት እመለስ ይሁንን? ከዚህ ሰው ምክር ሰማው፣ ከልቤም አዝኛለሁ። ነገር ግን ኃጢአቴን ይሰረኝ ይሁንን? ወንጌላዊውም ባደረከው ስህተት ሁሉ በደልን ሰርተሃልና ኃጢአትም ታላቅ ነው። ባልታዘዝከው መንገድ ስለሄድክ መልካምን መንገድ ተው። ነገር ግን በትንሿ በር አጠገብ የሚቆመው ሰው ለእርሱም በጎ ፍቃድ ያለው ሰው ነው። ከእንግዲህ ወዲህ ይቀበልሃል። ብቻ ዳግመኛ ከመንገድ ፈቀቅ እንዳትል ተጠንቀቅ።